አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? አላችሁ ወይ? አለው አልሐምዱሊላህ ረብል ዓለሚን። ከኔ ሁሉ ሰላም። የሀገሬ ልጆች ሀገራችንም ሰላም አላህ አድርግልን። ሀምሼ ዞሮ መግባችን እኔ የምላችሁ ያው አንድ ነገር ላስቸግራችሁ ነው። ሁሌም አስቸግራችኋለሁ፣ ግን የዛሬው የከፋ ነው። ምሳሌ አብዛኛ ለባለ ትዳሮች ናችሁ ይሄንን ቃላት የምናገረው ማለት ነው። እኛ ትዳራችን እዘን እንመጣለን። ትዳራችን እዘን መተን ከመጣን በኋላ በቃ በሆነ ባልሆነ ነገር የምናቆሽሸው። ትዳር ማለት እኮ በጣም በትንሽ ነገር ነው የሚቆሽሸው። ትዳር ማለት በጣም ከባድ ስለሆነ ትንሽም ነገር ይበቃዋል። አሁን አንድ ነገር የምመክራችሁ ነገር በትዳር ዙሪያ ያላችሁ ልጆች ማለት ነው፣ በዚህ ዙሪያ ብንጠናቀቅ መልካም ይመስለኛል። ለምን የባለቤታችን ገበና ሚዲያ ላይ ማውጣት የለብንም። ምንም ክፉ ቢሆን ምንም ደግ ቢሆን ማለት ነው። ለምን ወልደንበታል። የወለድነው ደግሞ ሊወልድ ነው። ገባችሁ? ዛሬ ያስቀመጥነው ነገ ለልጅ ልጃችን ይቀመጣል። እኛ ራሳችን ያስቀመጥነው እኛ የደገስነው ለልጅ ልጆቻችን ይቀመጣል ማለት ነው። ይሄንን እንደላችሁ የቻልኩት በምንድን ነው? አለ ምክንያት አይደለም፣ በምክንያት ነው። የሰው ልጅ አለ ምክንያት አይናገርም። አለ ምክንያት ምንም ነገር ሊናገር አይችልም። ምክንያት ቢኖረው ነው የሚናገረው። አንድ ነገር የምትረዱኝ ነገር ቢኖር የሰው ልጅ ማለት ነው ሳይቸግረው ትላንትና ያልፍልናል ብላችሁ ከባልና ሚስት ማለት ስንመጣ ማለት ነው ወይም ተበድረን በቃ ወይም በሆነ ባልሆነ ነገር ሆነን ነው የምንመጣው። ከመጣን በኋላ ልጆቻችን በትነን ያ ትላንትና በትልቁም በትንሹም ያሳለፍነውን ትተን በቃ ከሌላ ደግሞ መማገጥ ማለት በጣም ከባድ ነው፣ ያሳዝናል። በዚህ ዙሪያ ደግሞ ብዙ ልጆች አላችሁ። ለምን ትላንትና ምን አይተሽው ነው የገባሽበት? ምን አይተሽ ገብተሽበት ነበር? አብረን እንለፋለን፣ አብረን ለፍተን እናድራለን ብላችሁ አይደል የምንገባው? ማናችንም ቢሆን ማለት ነው። ከስር መሰረቱ የኢትዮጵያ ትዳር ማለት ነው። የኢትዮጵያ ትዳር ከሰሌን ጀምሮ ነው የምንተኛው። ከመጀመሪያ ማለት ነው። ሰሌን ታውቁታላችሁ፣ ብዙ ልጆች ታውቁታላችሁ። ይሄንን ደግሞ ማያውቀው ሰው ማንም የለም። ገብታችኋል አይደል? ግን አንድ ሰው ዛሬ ብዙ ነገር አይቼ በብዙ ነገር አልፎ